ከከባድ ድህነት እስከ 4 ኦሎምፒክ ሜዳሊያዎች አሸናፊነት። ጄሴ ኦውንስ ሴፕቴምበር 12 1913 ኦክቪል አላባማ አሜሪካ ተወለደ። ኦውንስ ከ10 ልጆች መካከል ትንሹ ነበር። ቤተሰቡ መጀመሪያ ላይ በአላባማ ይኖሩ ነበር። ኦውንስ በልጅነቱ ከጤና ጉድለት ጋር ይታገል ነበር። እንደ ስር የሰደደ የብሮንካይተስ መጨናነቅ እና የሳምባ ምች ባሉ በሽታዎች አዘውትሮ ይታመም ነበር። የ5 ዓመት ሕፃን እያለ ደረቱ ላይ ያለ ህመም ለብዙ ቀናት ለህመም ዳርጎት ነበር። ቤተሰቦቹ ዶክተር ለማየት ገንዘብ ስላልነበራቸው የኦውንስ እናት ኤማ በመጨረሻ እብጠቱን በኩሽና ቢላ ቆረጠችው። በዚህም ምክንያት ለቀናት ደም ሲፈሰው ነበር፣ ነገር ግን ኦውንስ ዳነ። ኦውንስ 9 ዓመት ሲሆነው ቤተሰቡ ወደ ክሊቭላንድ ተዛወረ። በክሊቭላንድ ሁለተኛ ደረጃ ትምህርት ቤት ተማሪ እያለ ኦውንስ በቺካጎ በ1933 ብሔራዊ ኢንተርስኮላስቲክ ሻምፒዮና ላይ በአንድ ቀን 3 ዝግጅቶችን አሸንፏል። ግንቦት 25 ቀን 1935 ለኦሃዮ ስቴት ዩኒቨርሲቲ ኦውንስ በ100 ያርድ ዳሽ 9.4 ሰከንድ የዓለም ሪከርድን ያዘ። በ1936 የበርሊን ኦሊምፒክ በ100 ሜትር ሩጫ የኦሎምፒክ ክብረ ወሰን፣ 200 ሜትር የዓለም ክብረ ወሰን፣ የረጅም ዝላይ 8.06 ሜትር፣ በ400 ሜትር ቅብብል 39.8 ሰከንድ አሸናፊ በመሆን ታሪክ ሰርቷል። ከኦውንስ ድሎች በኋላ ሂትለር አፍሪካዊ አሜሪካዊ ከሆነው ከኦውንስ ጋር ለመጨባበጥ ፈቃደኛ አልሆነም። እንደ እውነቱ ከሆነ በሁለተኛው የውድድር ቀን ኦውንስ የ100 ሜትር የፍጻሜ ውድድር ሲያሸንፍ ሂትለር ማንም አትሌቶችን በይፋ እንኳን ደስ አላችሁ ላለማለት ወስኖ እንደነበር ይታወሳል። ከውድድር ትራክ ጡረታ ከወጣ በኋላ የኢሊኖይ ግዛት አትሌቲክስ ኮሚሽን ጸሐፊ እና በሕዝብ ግንኙነት ውስጥ ሰርቷል። በ1976 ኦውንስ የነጻነት ፕሬዝዳንታዊ ሜዳሊያ ተቀበለ። ከ4 ዓመታት በኋላ በሳምባ ካንሰር ሞተ። በ1990 ከሞት በኋላ የኮንግረሱ የወርቅ ሜዳሊያ ተሸልሟል።